ማነ ሰማኝ ወይ እሱኛው እንዳለቻውን ከብት ወዲህ ንዳው እሱ የቁርጥ ነው አው እነሱ የወጥ ናቸው ወደዛ አስገባቸው ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዛሬ ነው ዛሬ አቤት እንዲሆኖ ታለፈልኝ የልጄ ሰርግ እንዲሆኖ ታለፈልኝ እንዲሆኖ ማለት እኮ እንዲ ነው ጠላው ደረቆት ነው ጠጁ የስድስት ወር ጠጅ ነው አቤት አቤት ያንን ሁሉ በቃ ተጠጥቶ ተበልቶ ጠጥቶ ህዝብ ሁሉ ተሳክሮ ሰጣርጌ ልጁን ሲድር ዓለም ታየ ግማሹ ቤቱ ጠፍቶት እደጅ ዳሱ ስር ሰክሮ ተዘርሮ አደረ የተቀረው ደግሞ ተሳከረና እርስ በርሱ በዱላ ተሳበረ ተብሎ ተወርቶ እንዲሆኖ ታለፈልኝ የልጄ ሰርግ እንዲሆኖ ታለፈልኝ የልጄ ሰርግ አባዬ ታዳማናንተ ምን ሆናል እንዴ ምን ሆናል ምን ሆነ ብቻ ነው የምታወራው ማን ነው ብቻውን የሚያወራ እኔ ምን ሆኜ ብቻዬን አወራለሁ ብቻ ማውራቱን አንተ ጨርሰዋል አይደለም እንዴ አውርታ እኔ ሰጣርጌ ምን ሆኜ ብቻዬን አወራለሁ ምን ሆኜ ብቻዬን አወራለሁ የእህት ሰርግ ደረሰም አይደል የእህት ሰርግ ደረሰም አይደል አቤት 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 አው እንግዲህ ማለፊያ ጠላ ተጠምቆ ጠጅ ተጥሎ ከብት ታርዶ ፍሪዳ ተንጋሎ አገር በልቶ ጠጥቶ ህዝብ ሁሉ ጉድ ብሎ አውርቶ ከበሮ ድልቅ 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 አስተናጋጁ በቀጠለቅ ሙሽራ የተዘፍኖ አቧራ ጨሶ በኖ እኔም በልጄ ልጄም ባባቷ ዓለሟን አይቼ ዓለሟን አይታ ደግሞ በእናንተ በወንድሞቿ ኮርታ ሄዶ አንተ ምን ታኮራለህ ወራዳ ጨባጣ ጭብጦ የተጨበጠ ጭብጥብጥ አትከክ ምን ያካል ግን እኮ አባዬ ይልቁ ምንም ዋጋ አለው ዋጋም አለው እህት ተሞሽራ ድንቅ ሆና አምራ እኔም እናትም ሁላችንም አንድ ላይ ሆነን በቃ እናቀልጠዋለን እንዴ ዋጋም አለው አይደለም አባዬ እኔ እኮ የዚህ የወንድም ጋሼ ጉዳይ ነው ጨባጣ ጭብጦ የተጨበጠ ብራዘርን እኮ ብራዘር ይለኛል ደግሞ ወንድም ጋሼና ብራዘር እንትን ትርጉሙ ጠፍቶ ይመሰለ እንደ ወንድም ጋሼ የሚለው ነገር ለሱ ለሚሰራው ለዚህ እንደው ለድርጊቱ አልመጥን ስላለኝ ነው ምን እሱማ አዋረደኝ እኮ ባደኩበት በተወለድኩበት በተፈጠርኩበት ቀዬ መሳቂያ መሳለቂያ ያደረገኝ መቆሚያ መቀመጫ አሳጣኝ ምን ነው ከዚህ ሁሉ እንዳንተ ሌባ ሆኖ በቀራልኝ አይ አባዬ አትስደበኝ ማንን አትስደበኝ አንተን አው ምን ብየሰደብኩ አይ ስሜን አታጥፋ በቃ የትኛው ስምህን ምን ስማለ ይሄ መልካሙ የሚለው ስምህን ወይ አባ መልካሙ ወይ መልክዬ አባዬ መልኩ አባ መልክሸት ያውልህ ገባ ያውልህ ገባ አቤት መልካሙ መልከ ጥፉን በስም ይደግፉ አሉ አንተ ብሎ መልካሙ እኔ መቼም ይሄ ስም ሲወጣልህ እዚህ ቤት አልነበርኩም እናት ትሆናለች እንጂ እኔ አይኔ ያያ አንተን መልካሙ አልልህም እኔ አንተን ብልህ ድፋባቸው ገልብጣቸው ዘቅዝቃቸው ምናምን መልካሙ መልክዬ አባይ በቃ ስሜን አታጥፈው ዝም ብለህ አትስደብኝ ይልቅ 100 ብር አበድረኝና በቃ ምን በቃ 100 ብር አበድረኝና ልሂድልህ 200 ብር አዎ አበድረኝ በቃ በሚቀጥለው ሳምንት ከፍላለሁ ደሞዝ ተቀበል ደሞዝ አለ እንደ አንተ እኔ እኮ እንደ ሚሊሻ በነፃ የምታገለግል ነው የሚመስለኝ 200 ብር ልስጥ በሚቀጥለው ሳምንት ትሰጠኛለህ ለደሞዝ ምን ይመስላል ይሄ ጨባጣ ጭብጦ ጭብጥብጥ የተጨበጠ አፈር ብላ አንተ ምን ያረግልሃል ሰርክ በየለቱ መስከር መጠጣት በየቦዩ በየታዛው ስር መውደቅ መደፋት ምን ይጠቅምሃል አንተ ቦይ ውስጥ ሰክሮ ወድቆ ተገኘ ብትባል አንተ ዝሙት አደር ቤት ወሰለተ ብትባል አንተ የጠጣበትን አልከፍል ብሎ ቀጂው በብርሌ መሃላናቱን ገመሰው ብትባል አንተ
መጠጥ ቤት ውስጥ ከሰው ጋር ተጣልቶ ተደባደበ አይደለም ተደበደበ ብትባል አንተ ምን ያረግልሃል? አንተ ምን ያረግልሃል? በየለቱ እሳት ባፍህ ጎርሰህ እሳት በልተህ እሳት ጠጥተህ ምን ይጠቅማል? አንተ ወራዳ ሞሽላቃ ሞሽልቅልቅ ሌባ። ባለፈው አንተንም ያህል ትልቅ ሰው ትልቅ ስራ አለ ትልቅ ደሞዝ አለ የጓደኛህን ያንገቱን ሀብል ሰርቀህ መንገድ ላይ ያዘው ሌባ 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 ፈረብላ ናና ቢሆንም ተዛኛው አንተ ትሻለኛለህ። እኔ ምንም ችግር የለም አባዬ። አይ አንተ ሌባም ሁን ማጅራት መቼም ሁን የፈለገው ሁን ያንተ ቀላል ነው። በጣም ቀላል ነው። ያንተ እኮ ልጅህ ሌባ ነው ቢሉም ብለው ይተዋሉ። ሲሰለቻቸው በቃ ይተውታል። ሲሰለቻቸው ወይ አንተም ዱላው ሲሰለችህ ሲሰለቻቸው ይላል ደግሞ ይሄ ቢሆንም ተዛኛው ያንተ ይሻላል። ያንተ ልጅህ ሌባ ነው ቢሉም እኔ ጋር አይደርሱም ብለው ይተዋሉ። ያንተ እኮ ቀላል ነው። ሲሆን ተመክረህ ታልሆነ ታስረህ እምቢ ካልክም ተወግረህም ቢሆን ትመለሳለህ። የዛኛው ነው መመለሻ የሌለው። እሱ ቢያስሩት ቢገርፉት ኧረ ቢገሉትም አይመለስ። ኧረ እንደውም ይሄ እሱ አንድ ያመጣው ነገር አለ። ይሄ ምንድን ነው? ኢየሱሴ ብሎ ግንባሩን ካፈጠጠ መመለሻ የለው። የሆነ እኮ ገገማ ነገር ነው። ወይኔ ሰጠ ቢሆንም ተዛኛው አንተ ትሻለኛለህ። አባዬ እኔ ይሻላል። እሱ ጭራሽ ጂሰስ ካለ ምናምን በቃ ብትገለው ምን ብትለው ወይኔ ሰጠ አርጌ አባዬ አሁንስ በቃ እኔ ፍርዬንም ተጠራጥሬያታለሁ። ፍርዬ እኮ እቺ አንዲቷ ሴት ልጄ ፍርዬ ምን ነው በምን ተጠራጠርካት? ተጠራጥሬያታለሁ። ምን ነው ተጠራጠርካት? ምን ከሰርጓ በፊት ያዘች እንዴ? ምን እሱ ቀላል ነው ታስፈነጥረዋለች። እንዴት አርጎ ይፈናጠራል? ላስቲክ ኳስ አረገው እንዴ? እንዴት አርጎ ነው የሚፈናጠረው? ኳስ አረገው አይደለም። ታዲያ ምንድነው? በቃ አካሄዷ ሁሉ ተቀይሮ አካሄዷ ታኮ ጫማ ነዋ። ጫማ ነው ይሄ ዘመናዊው ታኮ ጫማ። አይው አባዬ ምን መሰለህ በቃ እኔ ከናንተ የተለየ አዲስ ህይወት ጀምሬያለሁ ምናምን አዲስ ነገር አለ። ወደ ባሏ ቤት መሄድ አይደለ? እሱን እኮ ነው አዲስ ህይወት የምትለው። እውነቷን ነው። አልክዳት። ወደ ባሏ ቤት ልትሄድ ነው። እሱ ነው አዲስ ህይወት። እውነቷን ነው። አይደለም አባዬ ምንድነው? ምን መሰለህ ይኸውልህ ፍርዬና ወንድም ጋሼ ወንድም ጋሼ አትበለው። እሺ በቃ ወንድም ጋሼ አትበለው። እሱን አሹም የሚያሽሽ አሹ አትበለው። ስሙን በቀጥታ አጥራ። እሺ ከፍርዬ ጋር አብረው አንድ መጽሐፍ ለሁለት ይዘው ይላሉ። እሱ የሆነ ነገር ይላል፣ እሷ አሜን ትላለች። በቃ እነሱ ናቸው። እኔ የለሁበትም። ቆይ የምትለኝ አሁን ፍርዬና አሸብር አንድ መጽሐፍ ለሁለት አንብበው ተነጋገሩ፣ አፍ ለአፍ ገጥመው አወሩ አይደለም የምትለኝ? እነሱ አለቃ በቃ። እኔ ግን የለሁበትም አባዬ። ፍርዬም እንደዚሁ እንዳሸብር ይሄ ኢየሱስ የሚባለውን ወስዳለች ማለት ነው። እሱን አላውቅም። አለቃ በቃ አለቃ። ስማ እንጂ የልጄን ሰርግ ደግሼ አገር ምድሩን ጠርቼ ጠላና ጠጅ ቀርቶ እነሱ ለሰርጋቸው ይሄ በጥብጠው የሚያቀርቡት ነገር አለ። በኔ በሰጥ አርጌ ግቢ ሞቻታለሁ። ስማ በኔ በሰጥ አርጌ ግቢ ነው የልጄን ሰርግ አገር ምድሩን ጠርቼ አገር ተሰብስቦ በኔ ግቢ ውስጥ ሙሽራዬ ጉሮ ሸባዬ ቀርቶ በኔ በሰጥ አርጌ ግቢ እነሱ ለሰርጋቸው የሚሉት ነገር አላቸው። ምንድነው ይሄ? ምስጋና ሞቻለሁ። አለቀ። ዞር በል አንተ። በቃ ዛሬ ይሄ የሰጥ አርጌ ግቢ ደም በደም ይሆናል። ደም በደም አንዳችን ሰው አንዳችን አስከሬን ና አንተ በኔ ተከለል። ነፍስ በላይህ ላይ የለም ተባራሪ ምናምን ይጥልሃል። አንተ በኔ ተከለል። ዛሬ ግን ይሄ ግቢ ደም በደም ነው የሚሆነው። አንተ ብቻ በኔ ተከለልና አንተ ሸጓባ በኔ ተከለል ብያለሁ። እንደምን አላችሁ አባዬ?
እንጃ ምን ነው አባዬ? እንጃ አታፍጥብኝ። አልገባኝም አባዬ። አንተ አባዬ አትበለኝ። አባት ይንሳህና እኔ አባት አይደለሁም። ሂድና እዛ አባትህን ፈልግ። አባዬ አትበለኝ። ይሄ ምን ይመስላል? ጎዶሎ። አልገባኝም እኮ አባዬ። አንተ አባዬ አትበለኝ አልኩህ። እኔ አባት አይደለሁም። ስማ ልንገርህ፣ ሂድ ዝበል። ስማ ልንገርህ፣ አዋርደኸኛል። በተወለድኩበት ባደግኩበት በኖርኩበት ቀዬ መቆሚያ መቀመጫ አሳጥተኸኛል፣ አስወቅሰኸኛል፣ አሰድበኸኛል። ምን ያላደረከኝ ነገር አለ? ስማ እኔ ሰጥ አድርጌ የእናቴ አባቴን ከራማ ተለማምኜ ቀይ ልበስ ቢለኝ ለብሼ ነጭ ረድ ቢለኝ አርጄ ከሁሉ ጋር ተመሳስዬ ነበረ ኑሮዬ። ዛሬ አንተ ደረስክ፣ መጽሐፍ በጎንህ ደነቀርክ፣ መጤ ሃይማኖት ተከተልክ። ይሄ መጤ ምን አባዬ? እዳ አባዬ አትበለኝ። አባቴንሳ ቆይ እሺ፣ ማን ነው መጤ? አንተ ሶስታችሁ። ምን ወደዛ ትፈልጋለህ? አንተ ሶስታችሁ፣ አንተ ይሄ መጽሐፍህና እንትን ይሄ ሃይማኖታችሁ ሶስታችሁ መጤ። ሃይ አባዬ፣ ይሄ መጽሐፍማ አባዬ ጥንት አባቶቻችን አያት ቅድመ አያቶቻችን በውስጡ ስላለው እውነት ራሳቸውን አሳልፈው የሰጡለት ይሄንን ለትውልድ ያስተላልፉ ዘንድ ሌሎችም በውስጡ ያለውን እውነትና ቁም ነገር ይረዱ ዘንድ በህይወት እንኳን እያሉ ራሳቸውን ለሞት አሳልፈው የሰጡበት የስንቱን ህይወት የለወጠና የሰራ የእግዚአብሔር እውነት ያለበት መጽሐፍ ቅዱስ ወሬኛ። እንደውም አባዬ ይሄ ዛሬ ያስኩት እኮ አንተ ስንት ዘመን የተንተራስከው ያንተው መጽሐፍ ቅዱስ ነው። ያቱ ይሄ እውነት አባ የኔው የራሴ የኖረው መጽሐፍ ቅዱስ? አዎ ይሄ የኔው የራሴ ነው። አዎ አንተ ነህ፣ በቃ አንተ ነህ። ተራስጌ ላጣርገ ወስደ ሰሞኑን በቅዠት የጨረስከኝ አንተ ነህ። በቅዠት አባዬ ይሄ መጽሐፍ እኮ በውስጡ ላለው እውነት ሲገዙና ሲኖሩ እንጂ ሲንተራሱት ከቅዠት አይደለም። አንተ ቅዱሱን መጽሐፌን በእጅ ነክተህ አረከስከው። አንተ ርኩስ አባዬ፣ መጽሐፍ ቅዱስ ሁሉ እኮ አንድ ነው። ሁላችንም የምናነበው ሁላችንም የምንይዘው። አንተ መጽሐፌን በእጅ ነክተህ አረከስከው፣ የተቀደሰውን መጽሐፍ። ርኩስ አንተ ርኩስ። ቆይ አንተ አባቴ ቅዱስ ነህ አይደል? ስለኔ ቅድስናማ አገር ጠይቅ ይነግሩሃል። አንተ መጽሐፌን በእጅ ነክተህ አረከስከው፣ አንተ ርኩስ። ቆይ እሺ፣ አንተ አባቴ ቅዱስ ጻድቅ ከሆንክ እሺ፣ የጻድቅ ልጅ እንዴት ርኩስ ይባላል? የጻድቅ ልጅ እርግጥ ነው ርኩስ አይባልም፣ ግን አንተ ሆነ ተገኘ፣ ተንሸራታ ተንከባለ ተገኘ። አንተ ቅዱሱን መጽሐፌን በእጅ ነክተህ አረከስከው አባዬ፣ አንተ ርኩስ። ውይ ጤና ይስጥልን። ውይ ጤና ይስጥልን። የዚህ ቤት ሰዎች ጤና ይስጥልኝ። ሰላም ናቸው? ሰጥዬ መታፈሪያ ሰጡ አልከኝ። እንዴት መስዬ ሰጥዬ መተቱ ሰጡ መታሸት አምጡ መታፈሪያ ኩሩኮነ እንደው የእግረኞቹ በር አልበቃ ብሎ እንደው በመኪናው በር ሰተት ብለህ ገባህ። ዝግጅትን እያየሁልህ እኮ ነው። መታፈሪያ ደህና ነህ ወይ? እንደምን ነህ? ደህና ነህ ወይ? የተባረከኝ የተባረከ መቼም እኮ ሲያገኘኝ ሳይዳብሰኝ አያልፍም። ኧረ ሁሉን ነው የሚዳብሰው እሱ። የተባረከ ልጅ ስራውም መዳበስ ነው። ሰላም ይላል። ሰላም አያልፈኝም፣ አያልፍም። እንዴት ነው? ሰላምታ አታብዛ ግን ከሱ ጋር ሰላምታ ተባላችሁ በቂ ነው። እሱ እኮ ነው ይመጣል። ተንደርድሮ ይዳብሳል፣ ያሽሃል። ሰላም ነው። ምን ነካው ብዬ ነው እኮ ልጠይቅ የመጣሁት። የሰርጉ ጉዳይ ነው ወይስ ምንድን ነው ያዘገየኝ? እሱ ነው። የት ቆየ እኮ እዛው ነበርካ። ምን ነበረ? ዛሬ እኮ ምን የመሰለ የሐውልት ምረቃ ነበር። ሐውልት ምረቃ እውነት እንትን ነው። ሐውልት አትበለው፣ የቤተሰቦች መቀበሪያ ግራውንድ ፕላስ ዋን ሰርተው እውነት ቤት ይገርማል እኮ አንዳንዱ እዚሁ መሬት ጸድቆ እንደገና ደግሞ ወደ ጽድቅ ነው የሚሄደው አይደል? ቆንጆ ሰሩ። በስመ አብ
ሰሩት እንጂ እውነት ግብዣውስ ነው ተመኘኸው? እንዴት ታዲያ እዛው አትቀርም ነበር? ምን አመጣህ ወደዚህ? ምን ያበሻ ነገር ስታውቀው መኖሪያ ውስጥ ይብላቸው ጨርሰው እኮ ይዘጉታል ብዬ እኔ አሰራለሁ ብያለሁ። ተው እንጂ ቤት ይገርምሃል እኮ። እንዴት ነው አንተ? አለሁ ደህና ነው ወይ? ቀረ እኮ አልነበረ አልጠሩህም ነበር እንዴ? አይደለም ቀረው። ምን ነው ትለኛለህ? አከራረሜን እያየኸው አሰነባበቴን እያወቅኸው ይኸው ሰጥዬ መጣ እንዴ? መጣ ይኸው መጣ። ይሄ ደፋር መጣ። ስማ ጥርቅማ ቤት ሲመጣ ዝም አይባል። ጭጭ ንቅ ግድል እውነት። ስማ መጽሐፉ ምን እንዳል መሰለህ? ባለጌን ካሳደገ የገደለ ይጸድቃል ይላል። በቃ በለው ንቅ ጭጭ ግድል። መታፈሪያ አቤት። ጭጭ መጣሁልህ፣ አግዝሃለሁ። ንቅ ገደል ጀምር ገደል ወይ መታፈሪያ አቤት። ደረሱ እኮ ሂዳ ደርሻለሁ። አልደረስክም? ሂድ። ቆየው ከደረሱ ወይ ጉድ! መታፈሪያ ኧረ ምን መታፈሪያ መታፈሪያ አልሰማህም እንዴ? ከነሱ ጋር እንዳትነካኩ ተብለናል። ታዲያ ምን ችግር አለው? ሰጠዬ ያዝ። በዚህ አናቱን ትለዋለህ። ደሙ ይነካውና ዱላው ይረክሳላ። ረከሰ ማለት ነው። ረከሰ አይደለም? እናቃጥለዋለን። አበቃ። ሂድ ነው ሰው ለምነቱ ይዘህ ሂድ። አንተ ግድ የለም አንተ ተው። በሰው ጽድቅ አልገባም። ይሄ አንተ ጽድቅ ነው። ሂድ ነው ሰው ለምነቱ ለዘላለም ቤቱ ለዘላለም ቤቱ። ሂድ መታፈሪያ ሂድ። ሄጃለሁ። ጀምረው ግድ የለም ቆይቻለሁ። ከሄድ መታፈሪያ ሄድ መታፈሪያ ምንድነው ነገሩ? ይኸውልህ ይሄድና እሱ ጋር ስደርስ ኃይል አጣለሁ። ውሸት ነው። እውነት ውሸት ነው። አልቆረጠልህም አይደለም? አልቆረጠልህም ነው የምልህ። እንኳን አንድ ቤንጤ አይደል ፍግም። ይቅርታ አባባ መታፈሪያ። አባባ አትበለኝ አንተ በታባ ጋጥና አባባ እንዳትለኝ፣ አባባ እንዳትለኝ መናፍቅ። እንጃ አንተው ራስህ በታባክ ጋጥና አይባልም ልጅ ነው ማለቴ ነው። ያስደነገጥከኝ እኮ። አይዞህ አትደንግጥ። ምን ልክፍት ነካብኝ ጓደኛዬ? ምንም አይነካኝ ነኝ። ሰጥዬ ወይ እበታባ ጋጥ ብል አንተን ነው። ይሄንን መናፍቅ ነው እንጂ ስማ፣ እበታባ ጋጥ ብል ጓደኛዬ አይደለም አንተን። አንተው ራስህ እበታባ ጋጥና አይባልም ልጅ ነው እኮ ነው የምልህ። የሁሉት አባባ መታፈሪያ። አባባት በላይ ነው የምልህ አንተ። አባባት በላይ ነው የምልህ አንተ። አባባት በለኝ አንተ። አባባት በለው እሱን። የሁሉት የእግዚአብሔር ቃል መጽሐፍ ቅዱስ ደግሞ ጠላቶቻችሁን ውደዱ ካለ እርሶ ገደል ሲሉ ይቅርታ እንደው ከየትኛው መጽሐፍ ላይ አየኸው የት እንዳለ? ስማ ጠላቴን ዲያብሎስንም ልውደዳው ብለሃል አላልኩም? ጠላቶቻችሁ ውደዱ አለኝ እኮ ያልኩት። ይኸው ጠላት ሰውን እንድንወድ እንጂ እንድንጠላ እግዚአብሔር ቃል አይልም። ግን እርሶ ግደል ካሉ እንደው ይቅርታ ያርጉልኝ። ሰጥዬ አልችልም እኔ። አረጎራው ውሃው ሞልቶ ወንዙ ሞልቶ ግን ያገላብጣል።
ይህንን ቤንጤ ይህንን መናፍቅ ምን ያለማመጣል? ይቻለን የለም ወይ ሰጠየ ቅንጡን ብሎ መጣል። አረጉረው አረጉረው ስራ ነው ሰጤ ወዬ ምን ነው እንደ አንበሳ ፎከርክና እንደ ሐውልት ግትር አልክሳ በለው። ይቅርታ አባባ መታፈሪያ ስማ፣ እንደ እድሜውና እንደ ትልቅነቱ በእኔና በአባቴ መካከል ያለውን ልዩነት ሊዳኙና ሊያስታርቁ ሲገባ እንደገና ገደለው ከማለት አልፈው ይፎክራሉ። ሲረጋጋ ይሄንን የሚወድሎት ይመስሎታል? አከለ እንዳንተ አይነት ልጅ እንዳንተ አይነት መናፍቅ ልጅ ሰጠ አይኖረውም የለውም። አልነገርከውም እንዴ? ምኑ ከድር መዝገብ እንደተሰረዘ አልነገርከውም? ምን እባክህ ገና ነኝ አንተ ጎረምሳን ቅፍ ድግፍ አድርገህ ይዘህ ነው እንዴ ከኛ ጋር በቁሙ በማህበሩ በእድሩ የምትመክረው? ቤንጤን ቅፍ ድግፍ አድርገህ ይዘህ ነው? ትሰማለህ? በአንተ የተነሳ የሚደርስብኝን ነገር፣ በአንተ የተነሳ የሚሆነውን ነገር ትሰማለህ ወይ? አይ ሰጥዬ እንደዛ ማለት አይደለም። እንድታዝን አይደለም፣ እንድታየው ነው። እንድጠላው ነው ይሄንን ሰው። እንደዛ ማለት አይደለም። በቃ ይበቃል። አያሳዝንህም? አሁን ይሄ ሰው አያሳዝንህም? ከእድር ሲገለል፣ ከሰው ከመንደር ሲገለል አያሳዝንህም? ይበቃል። ምን ይበቃል? ይበቃል። በቃ እሱን መጽሐፍ ካነሳህበት ቁጭ አርግና ቤቴን ጥለህ ውልቅ። ኧረ ዲያም ምን ሊሰራ ነው? አንተ እዚሁ ምንድነው? እንትን እሳት ተነሳና እዚህ አንተ ኮታ አካባቢ እሳት አደጋ ደርሷል። ተወው ግድ የለም። እሺ ማር እንደ ልጁ እጁ ብላሽ ነው። እንዴት? እጁ እሳት ነው። እንዲህ ኮት እንዲነካ አይደለ ቡ ይነድበታል። እጀ ሰብ ነው።